ተጠናቅኗል። የደረጃና ዑደት የማረጊያው የአርማታ ሙሌት ስራ ተጠናቋል። ሌላው የምድረ ግቢው ወይም ሳይት ወርክ ስራን በተመለከተ እንደምትመለከቱት አብዛኛው ስራ ተጀምሯል። የደወል ቤት ስራ በመሰራት ላይ ሲሆን በተጨማሪም በዚህ ስራ ላይ ምድረ ግቢውን ለመናም ምቹ የማድረግ ስራ ይሰራል። ተያይዞ በዙሪያ ያሉ መጠለያዎችን ለማስቀደሻ እና ለሱባኤ መያዣ በሚሆን መልኩ ንድፍ ዲዛይን ተዘጋጅቶ ስራውን ለመጀመር በመዘጋጀት ላይ እንገኛለን። የተወሰነውም ስራ ተጀምሯል። የማህበረ ካህናት መኖሪያ ሌላው ፕሮጀክታችን ሲሆን የማህበረ ካህናቱ የመኖሪያ ምቹ ስላልነበረ በአዲስ መልኩ ንድፍ ዲዛይን ተሰጥቶ በግንባታ ላይ ይገኛል። ስራውም የቁፋሮ የመሰረት ስራ እንዲሁም የመጀመሪያ ሙሌት ስራ ተሰርቶ ተጠናቋል። ይህን የተጀመረውን የግንባታ ስራ ለፍጻሜ ለማድረስ የአሸዋ የብረት እንዲሁም የተለያዩ ማቴሪያሎች እገዛ የሚፈልግ ፕሮጀክት ነው። ስለሆነም የምዕመናን ድጋፍ በእጅጉ ለዚህ ፕሮጀክት ያስፈልገናል። ሌላው የፕሮጀክታችን የዛማኑኤል ጥገና ስራ ሲሆን ይህ ፕሮጀክታችን ሙሉ ወጪው የመልአኩ ቅዱስ ገብርኤል ወላጅ በሆኑት በወይዘሮ ዘውዲቱ ተሸፍኖ እየተሰራ ይገኛል። የስራው አፈጻጸምም 61 በመቶ ደርሷል። ቀሪ ስራዎቻችን ደግሞ የውስጥ ግድግዳዎች የቀለም ስራ፣ የቤተ መቅደስና የቅዱስ የፐርኬና የግድግዳ የእንጨት ክላዲንግ ስራ በጣውላ መሸፈን ማለት ነው። የቅኔ ማህሌት የግድግዳ ክላዲንግ ስራ፣ የድምፅ ማጉያ ገጠማ ስራ፣ የመብራቶች ገጠማ፣ የውጭ ግድግዳ የቀለም የሞዛይክ ገጠማ ስራ፣ በስርዓት የተዋቡ መስታወት በበሮቹ ላይ የመቅጠም ስራ፣ የውሃ መውረጃ የአሸንዳ ስራ፣ በበረንዳውና ደረጃውን በግራናይት የመስራት ስራ፣ ሻኩራ የመቅጠም ስራ፣ የበረንዳውን ግሪል ድጋፍ አጥብቶ የመቅጠም ስራ የሚቀሩን ይሆናሉ። ከላይ የተጠቀሱ ስራዎች የሚቀሩን ሲሆን የእናንተን የምዕመናኑን የእውቀትና የገንዘብ ድጋፍ ይፈልጋሉ። ስለሆነም የሚያስፈልገውን የማቴሪያል ዝርዝር የያዙ ባነሮች በመግቢያ በሮች ላይ እንዲሁም በስክሪኑ ላይ ስለተሰቀሉ እሱን እየተመለከታችሁ እንደ አቅማችሁ እገዛ እንድታደረጉልን ስንል በመልአኩ በቅዱስ ገብርኤል ስም እንጠይቃለን። ሌላው የቤተ መቅደሱ ስራ በጠቅላላ የቀረው የገጠማ ስራዎች ሲሆኑ የቤተክርስቲያኑ አፈጻጸም ወደ 90% አካባቢ ደርሰናል። አብዛኛው ስራ የሚቀረን የኤሌክትሪክ ገጠማ ስራዎች፣ የድምፅ ማጉያ ገጠማ ስራዎች እና የክላዲንግ ስራዎች ነው የሚሆኑ። ሌላው በመጨረሻ በዚህ 2 ወርና 3 ወር ስራውን አስፈጽመን ታቦተ ሕጉን ወደ መንበረ ክብሩ ለማስገባት እቅድ ይዘናል። እግዚአብሔር ይርዳል። በመጨረሻ